በቀን ስንት ደቂቃ ብንሰራ ነው ወይም በሳምንት ነው በወር ነው ወይስ በአመት ለአይምሮአችን ጥሩ የሚሆነው? 50% የዚህን የመርሳት ችግርን የአካል እንቅስቃሴ መስራት ይቀንሳል። አንድ ሰው ታሞ ሐኪም ቤት ሄዶ ችግሩ ከታወቀ በኋላ መድኃኒቱ የአካል እንቅስቃሴ ስራ ኤክሰርሳይዝ ስራ ሲባል ማለት ነው። ልጆች ስለ ራሳቸው ጥሩ አመለካከት ካላቸው፣ አቴንሽናቸው በጣም ጥሩ ከሆነ፣ ትኩረት የመስጠት አቅማቸው በጣም ጥሩ ከሆነ፣ ከዚህም በተጨማሪ ነገሮች ኢርሊ ዲቴክት ማድረግ ከቻሉ፣ ቶሎ ማየት፣ ቶሎ መገንዘብ፣ ቶሎ መረዳት ከቻሉ ፓይሎት ትምህርት ላይ ለምን ጎበዝ አይሆንም? ሰላም፣ እያሱ ተስፋ ይባላሉ። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮዎች ላይ ስለ ሰው አንጎል ስፔሻሊ ደግሞ የአካል እንቅስቃሴ ወይም ስፖርት መስራት ለሰው አንጎል ወይም ለሰው አይምሮ ጥቅም አለው ወይ የለውም የሚለውን ኮንሰፕት ማየት ጀምረን ነበር። በዛን ቪዲዮ ላይ ስፔሻሊ ከኤጂንግ ጋር ተያይዞ ወይም ደግሞ ከማርጀት ጋር ተያይዞ የአካል እንቅስቃሴ ማድረግ ምን አይነት ጥቅም እንዳለው እነሱን አንዳንድ ነገሮችን በባለፉት ቪዲዮ አይተን ነበር። እሱን ያላያችሁ እሱን ቪዲዮ እንድታዩ ጋብዛችኋለሁ። ዛሬ በዚህ ቪዲዮ የምናየው ምን አይነት ስፖርቶች ወይም ምን አይነት የአካል እንቅስቃሴዎች ናቸው ለዚህ ለአይምሮአችን በጣም የሚጠቅሙ ፕላስ ደግሞ ለምን ያክል ጊዜ በቀን ስንት ደቂቃ ብንሰራ ነው ወይም በሳምንት ነው በወር ነው ወይስ በአመት አልፎ አልፎ ብንሰራ ነው ለአይምሮአችን ጥሩ የሚሆነው የሚሉትን ኮንሰፕቶች በዛሬ ቪዲዮ የምናይ ይሆናል። ቀጥታ ወደ ቪዲዮ እንሂድ። የአካል እንቅስቃሴ መስራት ወይም ስፖርት መስራት ለአንጎላችን ለአይምሮአችን በጣም ጠቃሚ እንደሆነ በባለፈው ቪዲዮ አይተን ነበር። ከዚህም ጋር ተያይዞ ሳይንቲስቶች ረጅም ጊዜ ጥናት ያደረጉት ለምን ያክል ጊዜ ሃው ማች የሚለውን ስፔሲፋይ ለማድረግ ብዙ ጥናት ተሰርቶ ነበር። በጣም በሚገርም ሁኔታ እንደዚህ ነው የሚባለው the answer for how much is not much አሉት ማለት ነው። ፋይናሊ ይሄንን ስፖርት ለምን ያክል ጊዜ በቀን ስንቴ በሳምንት ስንቴ ብንሰራ ነው ለአይምሮአችን በጣም ጠቃሚ የሚሆነው የሚለውን ጥናት በተደጋጋሚ ብዙ ጊዜ ብዙ ቦታ ከተደረገ በኋላ የተገኘው ፋይንዲንግ ወይም ሪዛልቱ ወይም ደግሞ ውጤቱ for how much is not much ምን ያክል ጊዜ ነው በጣም ብዙ ነው ወይስ ትንሽ ነው የሚባለው ያን ያክል አይደለም ማለት በጣም አግሬሲቭሊ ረጅም ጊዜ መስራቱ አይደለም ማለት ነው። ወይም ደግሞ ከባባድ ስፖርቶችን ለረጃጅም ጊዜ መስራት አይደለም። ኮንሰፕቱ ያ ኦፍ ኮርስ ጠቃሚ ሊሆን ይችላል በተለያየ ቪው ስፔሻሊ ደግሞ ሙያቸው የሆነ ወይም ደግሞ ስፖርት ውስጥ በቃ ስራቸው ሆኖ ኖርማሊ ሙያቸው የሆነ ለነሱ በጣም ሊጠቅም ይችላል። ግን በአጠቃላይ ስናየው ለኖርማል ኢንዲቪጁዋል ወይም ደግሞ ለኖርማል ሰው ግን ያን ያክል ሲሪየስ የሆነ ረጅም ኤክሰርሳይዝ አይደለም ነው የሚያስፈልገው። ምን ያክል ኤክሰርሳይዝ የሚለው the answer for how much is not much ነው። ምን ያክል ኤክሰርሳይዝ ወይም የአካል እንቅስቃሴ ብንሰራ ነው ለአይምሮአችን ጠቃሚ የሚሆነው የሚለው በጣም ብዙ ሳይሆን በቃ የተወሰነ ስፖርት መስራት ስፔሻሊ ከዚህ ጋር ተያይዞ በብዛት የምነሳው ኤሮቢክ ኤክሰርሳይዝ የሚባለው ነው። ወይም ደግሞ በቂ ኦክሲጅን እያገኘን የምንሰራ አይነት የአካል እንቅስቃሴዎች እነሱ ናቸው ለአይምሮአችን በጣም የሚጠቅሙ። እንደዛ ማለት አሁን አንዳንድ ኤክሰርሳይዞች ወይም አንዳንድ የአካል እንቅስቃሴዎች አሉ በጣም ትንፋሽ እስኪያጥረን ድረስ የምንሰራ ማለት ነው። ለምሳሌ ከባባድ ክብደቶችን ማንሳት፣ በጣም ሲሪየስ የሆኑ ስፖርቶችን መስራት ኦክሲጅን ወይም በቂ አየር እስኪያጥረን ድረስ የምንሰራ አይነት ሳይሆን በቂ ኦክሲጅን እያገኘን ወይም በቂ አየር እያገኘን የምንሰራቸው የአካል እንቅስቃሴዎች ለዚህ ጉዳይ ወይም ለአይምሮአችን በጣም ጠቃሚ እንደሆኑ ሳይንስ ያሳያል ማለት ነው። ስፔሻሊ ምን ያክል ብንሰራ ነው ጥሩ የሚባለው በየቀኑ ትናንሽ ስፖርቶችን ወይም ትናንሽ የአካል እንቅስቃሴዎችን ብንሰራ በየቀኑ አሪፍ የሆነ ቤኔፊት ወይም ጥቅሞችን ልናገኝ እንችላለን። በየቀኑ ትናንሽም ቢሆን ወይም ያን ያክል ብዙም ባይሆን በየቀኑ ከሰራን በየቀኑ ጥቅም እናገኛለን ነው ያለው ሐሳብ። ከዚህ በተጨማሪ ግን እንደ ስታንዳርድ የሚቀመጠው ምን ያክል የሚለው ወይም ምን ያክል የአካል እንቅስቃሴ ብንሰራ ነው መልካም ወይም አሪፍ የሚሆነው የሚለው እንደ ስታንዳርድ የሚቀመጠው በሳምንት 3 ቀን ይሄም በቀን ስንሰራ ደግሞ 30 ደቂቃና ከዛ በላይ ማለት በቀን እስከ 30 ደቂቃ ብንሰራ ዘን በሳምንት ደግሞ 3 ቀን ገብቷችኋል። በሳምንት 3 ቀን 3 ቀኑን ስንሰራ ደግሞ ማክሲመም ወይም ደግሞ አቨሬጅ እስከ 30 ደቂቃ መስራት ይሄ እንደ ስታንዳርድ ይቀመጣል። ማለት የአካል እንቅስቃሴ መስራት አለብን ጥሩ ነው ምናምን ካልን ዴይሊ ቀለል ያሉ ስፖርቶችን መስራት በጣም ጠቃሚ ነው። ወር ደግሞ እንደ ስታንዳርድ ደግሞ ካነሳን በሳምንት 3 ቀን ወይም 2 ቀን ይባላል። ይሄ ስንሰራ ደግሞ እስከ 30 ደቂቃ ኤሮቢክ ኤክሰርሳይዝ ወይም በቂ ኦክሲጅን እያገኘን የምንሰራቸው የአካል እንቅስቃሴ አይነቶች እነሱ ለአይምሮአችን በጣም ጠቃሚ ናቸው። ከዚህ ጋር ተያይዞ ማስተዋል ያለብን አንድ ጉዳይ ከዚህ ስፖርት መስራት ወይም የአካል እንቅስቃሴ መስራት ጋር ተያይዞ የእያንዳንዱ ሰው አቅም በጣም የተለያየ ነው።
እንደየአቅማችን መስራት በጣም ጠቃሚ ነው ማለት አንድ ሰው አጠገባችን ወይም ጓደኛችን ለምሳሌ ሩጫ ከሆነ 2 ኪሎ ሜትር ከሮጠ ዘን ሮጦ ኖርማሊ ያን ያክል ማይደክሙ ወይም በጣም ኤግዞስቲቭ ማይሆን ከሆነ ለሱ 2 ኪሎ ሜትር መሮጥ እንደ አሪፍ ስታንዳርድ ከሆነ ለሌላ ሰው ደግሞ 1 ኪሎ ሜትር ሊሆን ይችላል which means እንደየአቅማችን የሆነ sufficient የሆነ ወይም እንደየአቅማችን መስራት በጣም ጥሩ ነው። ከዚህ ጋር ተያይዞ በጣም ኮንሲደር ማድረግ ያለብን ሐሳብ ከአቅማችን በላይ ከሰራን ለምሳሌ አንድ ሰው 2 ኪሎ ሜትር መሮጥ ከሆነ አቅሙ ዘን ከዛ አልፎ 4 5 10 ኪሎ ሜትር ልሮጥ ካለ ዘን ውጤቱ ጎጂ ሊሆን ይችላል። አንድ ሰው ከአቅሙ በላይ ሲሪየስ የሆነ አግሬሲቭ የሆነ ስፖርት ሲሰራ ከጥቅሙ ይልቅ ጉዳቱ ሊበዛ ይችላል because ያ ሰው በጣም ኤግዞስቲቭ ሲሆን የደም ዝውውሩ የሚያደላ ወደ መስሎቹ ወይም ወደ ጡንቻዎቹ ይሆናል። ከዚህም በተጨማሪ ያ ሰው ኢነርጂ ከጨረሰ አይምሮ ወይም አንጎላችን የሚፈልገው የኢነርጂ መጠንም ስለሚያንሰው በጣም ኤግዞስቲቭ የሆነ በጣም አድካሚ የሆነ ፌንት እስክንሰራ ድረስ ስፖርት የምንሰራ ከሆነ ከጥቅሙ ይልቅ ጉዳቱ ያመዝናል። ስፖርት መስራት ወይም የአካል እንቅስቃሴ ማድረግ ስንል ይሁን እንደየአቅማችን የሆነ ያን ያክል ማያጨናንቅ አይነት እንደዛ መስራት ስፔሻሊ ደግሞ ኤሮቢክ ኤክሰርሳይዝ በቂ ኦክሲጅን እያገኘን የምንሰራቸው አይነት ኤክሰርሳይዞች ለምሳሌ ሩጫ ከሆነ ዱብ ወይም ጆጊንግ የሚባለው አለ እሱን መስራት is nice። ለምሳሌ በጣም በፍጥነት ሩጫ ከባድ ነው which means አየር እስኪያጥረን ድረስ ወይም ደግሞ በጣም አግሬሲቭ የሆነ ሩጫ ከባድ ነው። ግን ኤሮቢክ ኤክሰርሳይዝ ስንል ግን ስፔሻሊ አሁን ይሄ አንዳንድ ቦታ ላይ ስፔሲፋይ የሚደረገው ይሄኛው ኮንሰፕት ለምሳሌ ያንን ስፖርት እየሰራን ማውራት መቻል is normal ትክክል ነው ኦር ያንን ስፖርት እየሰራን ለምሳሌ ስፖርት እየሰራ አንድ ሰው ማንጎራጎር ወይም መዘመር ሳምቲንግ እንደዛ ይችላል አይችልም because ስፖርት እየሰራ ስለሆነ ቶሎ ነው የሚተነፍሰው ምናምን አይችልም። ማውራት እስኪችል ድረስ መስራት ገብቷቸዋል ሐሳቢ። ግን ይሄ መዘመር ወይም ማንጎራጎር እስኪችል ድረስ ከሰራ ግን ኦልሞስት እየሰራ አይደለም ማለት ነው because የአካል እንቅስቃሴ ስንሰራ የልብ ምታችንም ያተነፋፈሳችንን በጣም ስለሚጨምር ያን ያክል ስቴብል የሆነ ወሬ ለማውራት አያስችለንም። ግን ይሄ ኖርማል ወሬ ማውራት እስክንችል ድረስ እሱንም ኮንሲደር ማድረግ ይቻላል። በአጠቃላይ ምን አይነት ስፖርት ነው የሚጠቅመው? ኤሮቢክ ኤክሰርሳይዝ በቂ ኦክሲጅን እያገኘን የምንሰራው የአካል እንቅስቃሴ ለአይምሯችን በጣም ጠቃሚ ነው። በሳምንት ወይም ደግሞ ምን ያክል ጊዜ ደግሞ እንስራ ከተባለ እንደ ስታንዳርድ የሚቀመጠው በሳምንት አትሊስት 2 ቀን ወይም 3 ቀን ያን ቀን ስንሰራ ደግሞ ለ30 ደቂቃ አካባቢ የአካል እንቅስቃሴ ማድረግ ለአይምሯችን ወይም ለአንጎላችን በጣም ጠቃሚ ነው ማለት ነው። ከዚህ ጋር ተያይዞ እያንዳንዱ ሰው እንደየአቅሙ ነው ይሄንን ኤክሰርሳይዝ ወይም የአካል እንቅስቃሴ ማድረግ ያለበት እንጂ ከአቅሙ በላይ ኤግዞስቲቭ የሆነ ከባባድ የሆነ ኤክሰርሳይዝ ወይም የአካል እንቅስቃሴ ከሰራን ከጥቅሙ ይልቅ ጉዳቱ ሊበልጥ ይችላል because ያ ሰው ኢነርጂ እስኪጨርስ ድረስ ከሰራ አይምሮውን ከመጥቀም ይልቅ ሊጎዳ ይችላል ማለት ነው። እንደየአቅማችን ባላንስድ የሆነ የአካል እንቅስቃሴ መስራት ስፔሻሊ ኤሮቢክ ኤክሰርሳይዝ ትንንሽ የሆኑ ሲሪየስ ያልሆኑ ወይም በጣም ማያደክሙ የአካል እንቅስቃሴዎችን መስራት በጣም ጠቃሚ ነው። ዴይሊ ካደረግነው ደግሞ ኤግዞስቲቭ ሆኖ ካላደከምን ወይም በጣም ካልጎዳን ዴይሊ ኤክሰርሳይዝ መስራት ደግሞ ወይም በየቀኑ የአካል እንቅስቃሴ ማድረግ ደግሞ በየቀኑ ጥቅሙን እንድናገኝ ይረዳናል ማለት ነው። how much ለምለው ወይ ምን ያክል የአካል እንቅስቃሴ መስራት አለብን ለምለው ይሄ ነው ማለት ነው። ቀጥሎ ከኤክሰርሳይዝ ወይም የአካል እንቅስቃሴ ከመስራት ጋር ተያይዞ ለበሽታ ወይም ከአይምሮ ጋር ተያይዞ ለሚመጡ ዲስኦርደሮች ወይም ችግሮች እንደ መድኃኒት ይጠቅማሉ ወይ የሚለው በጣም አስፈላጊ ኮንሰፕት ነው። ባይዞ በጣም በሚገርም ሁኔታ በባለፈው ቪዲዮ እንዳነሳሁት አንዳንድ ፕሮፌሰሮች ወይም ደግሞ ሳይንቲስቶች ረጅም ጊዜ ጥናታቸውን የሰሩት በዚህ ኤክሰርሳይዝ ላይ ነው። አንዲት ኒውሮ ሳይንቲስት ነበረች ባይዞ ብዙ ጊዜ ጊዜዋን የምታሳልፈው በጥናት ነው፣ በስራ ነው፣ በትምህርት ነው ሲሪየስሊ ማለት ነው። በዛው ልክ ደግሞ ብዙ ጊዜ ዲፕሬሽን ያጠቃታል ምናምን እና የሆነ ጊዜ በሆነ ፕሮግራም ምክንያት የአካል እንቅስቃሴ ለመስራት ወይም ሃይኪንግ ምናምን ያንን ኦፖርቹኒቲ አግኝታ እዛ ቦታ ቆይታ ስፖርት እየሰሩ ምናምን እየተዝናኑ ምናምን ቆይታ ወደ ጥናቷ ስትመለስ ከሆነ ጊዜ በኋላ በጣም አሪፍ የሆነ የአይምሮ ቼንጅ ሪሊፍ አገኘች ከዲፕሬሽኗ ምናምን እና ከዛ በኋላ
ብላ ቆማለች። የአካል እንቅስቃሴ መስራት ወይም ስፖርት መስራት ዲፕሬሽን ይቀንስ ይሁን ለአይምሮ ይጠቅም ይሁን ምናምን ብላ ማንሳት ጀመረች ምናምን። ከዛ ፋይናሊ ጥናቷን በሙሉ ወደዚህ ያዞረችና የአካል እንቅስቃሴ መስራት ለዲፕሬሽን ከአይምሮ ጋር ተያይዞ ለሚመጡ ችግሮች ይጠቅማል አይጠቅምም፣ እንደ መድኃኒት ይሆናል አይሆንም የሚሉትን ሲሪየስ የሆኑ ጥናቶችን በመስራት በዚህ ወይ ሳይንቲስት ሆነች። ምን ለማለት ነው? የአካል እንቅስቃሴ መስራትና የአይምሮ ችግሮች ግንኙነታቸው እንዴት ነው? ሪሊ እንደ መድኃኒት ይጠቅማሉ ወይስ አይጠቅሙም የሚሉትን እነሱን ደግሞ እናያለን ማለት ነው። ከዚህ ጋር ተያይዞ በሁለት ወይ ነው ማየት ያለብን። አንደኛው ለፕሪቬንሽን ወይም ሳይከሰቱ በፊት የአይምሮ ችግሮች ለመከላከል የአካል እንቅስቃሴ መስራት ወይም ስፖርት መስራት ይጠቅማል ወይ? አንደኛው ፕሪቬንሽኑ እናያለን። ሁለተኛው ደግሞ ኦልሬዲ ከተከሰተ በኋላ የአይምሮ ችግር ስፔሻሊ ይሄ ከሙድ ጋር ተያይዞ ዲፕሬሽን፣ አንዛይቲ ምናምን የሚባሉት ከተከሰቱ በኋላስ ይጠቅማል እንደ መድኃኒት ይጠቅማል የሚለው እናያለን። መጀመሪያ ላይ ለፕሪቬንሽን ማለት የአይምሮ ችግሮች ወይም ከአይምሮ ጋር ተያይዞ የሚመጡ በሽታዎች ከመከሰታቸው በፊት የአካል እንቅስቃሴ መስራት ምን ያክል ሪስኩን ይቀንሳል የሚለውን ስፔሻሊ ሰው ሲያረጅ ወይም ሰው እድሜው እየጨመረ ሲሄድ የአይምሮ ሁኔታ እየደከመ ይሄዳል። ኖርማሊ ስፔሻሊ ዲሜንሺያ ይባላል። ከማርጀት ጋር ተያይዞ የአይምሮ ሁኔታ ኦልሬዲ እየደከመ ሲሄድ በበሽታ ደረጃ ወይም በችግር ደረጃ ሲቆጠር ዲሜንሺያ ይባላል። ከዛ ደግሞ አንድ ስፔሲፊክ በሽታ አለ፣ አልዚሄመርስ ይባላል። ሞር የሚያያዘው ከመርሳት ጋር ነው ማለት ነው። እነዚህ ችግሮች ወይም እነዚህ በሽታዎች ላይ ዲሜንሺያ፣ አልዚሄመርስ ለኛ ግልጽ እንዲሆን የመርሳት በሽታ እንበለው። ስፔሻሊ የሚከሰተው ይሄ ችግር ሰዎች እያረጁ ወይም እድሜ እየጨመረ ሲሄድ ነው። የአካል እንቅስቃሴ መስራት ይሄን የመርሳት ችግር በምን ያክል ፐርሰንት ይቀንሳል የሚለው ፕሪቬንሽኑን ማለት ነው። በምን ያክል ፐርሰንት ይከላከላል የሚለው ጥናት ተሰርቶ ጥናት የሚያሳዩ እስከ 50% የዚህን የመርሳት ችግርን የአካል እንቅስቃሴ መስራት ይቀንሳል። ማለት ምን ማለት ነው? ለምሳሌ 100 ሰዎች ስፖርት የሚሰሩ አሉ፣ 100 ሰዎች ደግሞ ስፖርት የማይሰሩት አሉ። ስፖርት ከማይሰሩት 100 ሰዎች 20 ሰዎቹ በመርሳት በሽታ ብትጠቁ ዘን ስፖርት ከሚሰሩት ደግሞ ከመቶዎቹ በዚህ መርሳት ችግር ሊጠቃ የሚችለው ወደ 10 ሰው ብቻ ነው የሚሆነው ማለት ነው። ገብቷችኋል? ስፖርት ከማይሰሩት 100 ሰዎች 20ዎቹ ብታመሙ፣ ስፖርት ከማይሰሩት 100 ሰዎች 20ዎቹ ብታመሙ፣ ስፖርት ከሚሰሩት 100ዎቹ ደግሞ 10ዎቹ ብቻ ነው የዚህ ሪስክ ያላቸው። which means ይሄ ማለት 10% ወይም 10 ሰው ወይም በ50% በመርሳት በሽታ የመያዝን ሪስክ ይሄ ኤክሰርሳይዝ መስራት ይከላከላል ማለት ነው። አክቲቭ የሆኑ ሰዎች በመርሳት በሽታ የመያዛቸው ሪስክ በ50% ይቀንሳል። ስፖርት የማይሰሩት ከመቶዎቹ 50ዎቹ የመርሳት ችግር ቢያጋጥማቸው ስፖርት የሚሰሩት ደግሞ ከመቶዎቹ 25ዎቹ አካባቢ ነው ማለት ነው። ይሄ ማለት ምን ማለት ነው? የመርሳት በሽታ ስፔሻሊ አልዚሄመርስ፣ ዲሜንሺያ የሚባሉት እንደዚህ አይነት የአይምሮ ችግሮችን የአካል እንቅስቃሴ መስራት በ50% ይቀንሳል። which is very serious። ከዲሜንሺያ ጋር ተያይዞ በ50% ይቀንሳል። ከአልዚሄመርስ ጋር ተያይዞ ደግሞ ከዛ በላይ ነው፣ በ60% ነው የሚቀንሰው። የአካል እንቅስቃሴ መስራት እነዚህን የአይምሮ ችግሮችን ሊከላከል ይችላል ማለት ነው። ከዚህ ጋር ተያይዞ ኤክስትራ ወይም ደግሞ ከዚህ ከአይምሮ ጋር ወይም ከመርሳት ችግር ጋር ብቻ ሳይሆን ከዚህም አልፎ ስትሮክን የመቀነስ ሪስኩ እስከ 57% ነው። የአካል እንቅስቃሴ አክቲቭሊ የሚሰሩ ሰዎች እና የማይሰሩ ሰዎች ሲወዳደሩ ወይም በስትሮክ የመያዝ ሪስኩ የአካል እንቅስቃሴ የሚሰሩት በ57% ሪስኩ ይቀንሳል ማለት ነው። አያችሁ፣ ልክ እንደ አልዚሄመርሱ ወይም ከአይምሮ ጋር ተያይዞ እንደሚመጡ ችግሮች እንደዛው ከልብ ህመም ከደም ቱቦዎች ጋር ተያይዞ የሚመጣ ስትሮክን ደግሞ በ57% ይቀንሳል። አያችሁ፣ የአካል እንቅስቃሴ መስራት በሽታን ለመከላከል ሪሊ ጠቃሚ ነው ወይም ኢምፖርታንት ነው ማለት ነው። ከአይምሮ ጋር ተያይዞ የሚመጡ የመርሳት ችግር፣ ዲሜንሺያ፣ አልዚሄመርስ ምናምን የሚባሉት ከዚህም ባለፈ ደግሞ እነ ዲፕሬሽን ከሙድ ጋር ተያይዞ አንዛይቲ የሚባሉትን እነዚህን ይከላከላል። ፕላስ ከአይምሮም አልፎ ወይም ከሲኤንኤስ ሴንትራል ነርቨስ ሲስተም ወይም ደግሞ ከአይምሮ ጋር ተያይዞ ካሉት ነገርም አልፎ ከልብ ከደም ቱቦዎች ጋር ተያይዞ እንደነ ስትሮክንም የነሱንም ሪስክ ይከላከላል። how important exercises የአካል እንቅስቃሴ መስራት ምን ያክል ጠቃሚ እንደሆነ ከዚህ እንረዳለን ማለት ነው። እንግዲህ በዚህ ጊዜ ወይም በእነዚህ ጥናቶች ውስጥ
ቼክ የተደረገው ወይም ይሄ ጥናት ሲሰራ ስፖርቱን ወይም ኤክሰርሳይሱን የሰሩት በሳምንት 2 ቀን ወይም 3 ቀን ነው ያ ስታንዳርድ ያለው ማለት ነው። ሲሰሩ ደግሞ እስከ 30 ደቂቃ ሲሰሩ ነው ይህንን ሪስክ የቀነሰው ማለት ነው። so which is very important of course የስትሮኩ ጥናት ላይ በየቀኑ ትናንሽ የሆኑ የአካል እንቅስቃሴዎች ወይም ኤክሰርሳይሶችን ሲሰሩ ነው ይሄ በዚህ ሪስክ የቀነሰው። so በዚህም ሆነ በዚያ የአካል እንቅስቃሴ መስራት እነዚህን ችግሮችን ይከላከላል ማለት ነው። ቀጥሎ የምናየው እንደ ህክምና ይሆናል ወይ? ይህ በጣም ሲሪየስ ነው ማለት አንድ ሰው ለምሳሌ ሲታመም ታመምኩ ብሎ ሐኪም ቤት ሄዳል። ሐኪም ቤት ከሄደ በኋላ ዲያግኖስ ይደረጋል ወይም ችግሩ ይታወቃል። ችግሩ ከታወቀ በኋላ መድኃኒት ይሰጠዋል። አሁን እየተባለ ያለው ማለት አሁን የምናነሳው ኮንሰፕት አንድ ሰው ታሞ ሐኪም ቤት ሄዶ ችግሩ ከታወቀ በኋላ መድኃኒቱ የአካል እንቅስቃሴ ስራ ኤክሰርሳይዝ ስራ ሲባል ማለት ነው እንደዚህ ይጠቅማል። እነዚህን ደግሞ አንዳንድ ጉዳዮችን እናያለን። ከዚህ ጋር ተያይዞ በጣም ሲሪየስ የሆነ ለረጅም ጊዜ በጣም ኤቪደንስ ቤዝድ የሆነ ሪሰርች የሰራ አንድ ዶክተር ስቲቨን ብላየር የሚባል አለ። እንደ ሌጋሲ ነው የሚቆጠርለት ባይዞ ከኤክሰርሳይዝ ጋር ተያይዞ የሰራው ይሄ ጥናት እንደሱ ሌጋሲ ወይም የዶክተር ስቲቨን ብላየር ሌጋሲ ተብሎ ነው የሚታወቀው። ከኤክሰርሳይዝ ጋር ተያይዞ በጣም ረጅም ጊዜ ነው የሰራው። ፕላስ ደግሞ በጣም ኤቪደንስ ቤዝድ የሆነ ስፖርትን ኮች ከሚያደርጉ ሰዎች ጋር ከጤናም ጋር ተያይዞ ኤፒዲሚዮሎጂስት ነው እሱ ራሱ አሜሪካ ውስጥ ምኖር ኤፒዲሚዮሎጂስት ነበረ። እንደ ሌጋሲ ነው። ከዚህ ጥናት የታየው ወይም ጀነራሊ የታወቀው እንደ ትሪትመንት አንደኛው የዴዝ ሪስክ እንደሚቀንስ ነው። ለምሳሌ የዴዝ ሪስክ ይቀንሳል ማለት ለምሳሌ ስፖርት የማይሰራው እስከ 70 ዓመት ከኖረ ስፖርት በጣም የሚሰራ ደግሞ እስከ 80 ከኖረ ያቺን 10 ዓመት ያንን ሪስክ የቀነሰለት ወይም ያንን 10 ዓመት እንዲኖር የረዳው ስፖርት ነው የሚለው ሐሳብ ማለት ነው። ሐሳቡ ገብቷችኋል? የዴዝን ሪስክ ወይም የመሞትን ሪስክ ይቀንሳል። ስፔሻሊ ያለ ጊዜ የመሞትን ሪስክ እንደሚቀንስ በዚህ ጥናት ወይም በዚህ ዶክተር ሌጋሲ ኦልሬዲ ታውቋል ማለት ነው። ከዚህ በተጨማሪ ከሙድ ጋር ተያይዞ ወይም እንደነ ዲፕሬሽን፣ አንዛይቲ፣ ድባቴ፣ ጭንቀት፣ ፍርሃት ምናምን ማለት ነው ለነሱ ደግሞ እንደ ትሪትመንት ወይም እንደ ህክምና ይሆናል ወይ? በአንድ ጥናት ውስጥ በጣም በዲፕሬሽን የተጠቁ ሰዎች መድኃኒት መውሰድን ትቶ የአካል እንቅስቃሴ ሲሪየስሊ ማኔጅ እየተደረጉ ወይም ደግሞ ፎሎ እየተደረጉ ወይም እየተከታተሏቸው ሲሪየስሊ የአካል እንቅስቃሴ ለረጅም ጊዜ ሲሰሩ ዘን መድኃኒት ትቶ የታመሙት ዲፕሬሽን ነው ኦልሬዲ ዲያግኖስ የተደረገ የታወቀ ዲፕሬሽን ወይም ድባቴ ነው። ዘን መድኃኒት መውሰድ ትቶ የአካል እንቅስቃሴ ለረጅም ጊዜ ሲሪየስሊ ሲሰሩ ሲቆዩ ዘን ፋይናል የተገኘው እነዚህ ስፖርት የሚሰሩት በጣም ሲግኒፊካንት የሆነ አውትካም አመጡ ወይም ደግሞ የተሻለ ውጤት አመጡ ማለት ነው። አያችሁ ኦፍኮርስ ይሄ ጥናት ላይ ነው ያለው ማለት ኤክስፔሪመንት ነው። በዚህ ኤክስፔሪመንት የአካል እንቅስቃሴ ብቻ በመስራት ዲፕሬሽንን ማከምና የመድኃኒትን ብቻ የዲፕሬሽን መድኃኒት በመውሰድ ብቻ ድባቴን ወይም ዲፕሬሽንን ማከም ማለት ነው። እነዚህ የአካል እንቅስቃሴ ብቻ እየሰሩ ግን ሲሪየስሊ ዴይሊ ነው የሚሰሩት ወይም ፎሎው እየተደረጉ እየተከታተሏቸው ነው የሚሰሩት። እነዚህ ሰዎች መድኃኒት ከሚወስዱት ጋር ኮምፔር ሲደረጉ ሲግኒፊካንት የሆነ አውትካም አመጡ ወይም ኖርማል የሆነ በቃ ልክ በመድኃኒት ሊመጣ እንደሚችል ወይም ከዛም በላይ የሚሆን አይነት ውጤት አመጡ ማለት ነው። አያችሁ ምን ያክል ጠቃሚ እንደሆነ። ኦፍ ኮርስ እንደዚህ ሲል ይሄ ጥናት ላይ ያለው ወይም ኤክስፔሪመንት ላይ ያለው ነው እንጂ የነገርኳችሁ መድኃኒት አቋርጣችሁ ስፖርት ስሩ እያልኩኝ አይደለም። እዚህ ጋር ሲሪየስሊ ስሙኝ። ግን በዚህ ጥናት የሚያሳየው ይሄ ፎሎ እየተደረጉ ወይም እየተከታተሏቸው የአካል እንቅስቃሴ ሲሰሩ ከዲፕሬሽናቸው በጣም ጥሩ የሆነ አውትካም አመጡ ማለት ነው። ደግሞ በጣም በሚገርም ሁኔታ ይሄ አውትካሙ በወንዶችም በሴቶችም ላይ እኩል ነበረ ወይም በሁለቱም ጾታ ላይ አሪፍ የሆነ ወይም ሲግኒፊካንት የሆነ አውትካም ወይም ውጤት አመጣ ማለት ነው። ዚስ በጣም አሜዚንግ የሆነ ሪዛልት ነው። ከዚህ ጋር ተያይዞ የታወቀው ውጤት ምንድነው? ዘ ሎንገር ዘ ኤክሰርሳይዝ ማለት ኤክሰርሳይዙን ወይም ደግሞ የአካል እንቅስቃሴውን ለረጅም ጊዜ ከሰሩ ዘንድ ጥቅሙም ያን ያክል ሃይ ነው ወይም ትልቅ ነው ማለት ነው። ዘ ሎንገር ዘ ኤክሰርሳይዝ ዘ ግሬተር ዘ ኢፌክት ኢዝ ነው። ኢፌክቱም በጣም የተሻለ ነው የሆነው ማለት ነው። ከዚህ በመነሳት በአጠቃላይ እንደ ኮንክሉዥን የተቀመጠው ሀሳብ ምንድነው? የአካል እንቅስቃሴ መስራት እነዚህ ዲፕሬሽን፣ አንዛይቲ ወይም ድባቴ፣ ጭንቀት፣ ፍርሃት በእነዚህ አይነት ችግሮች ለተጠቁ ሰዎች ወይም ደግሞ በዚህ አይነት ችግር ውስጥ ላሉ ሰዎች እንደዚህ አይነት ኤክሰርሳይዝ ወይም እንደዚህ አይነት የአካል እንቅስቃሴዎችን መስራት ወይም ይሄ ሪኮሜንዴሽን ከመድኃኒታቸው በተጨማሪ ልክ እንደ ትሪትመንት ነው መታዘዝ ያለበት።
ኦፍ ኮርስ ሙሉ በሙሉ መድኃኒት ትቶ ወደዚህ ይምጡ ምናምን ማለት አይደለም፣ ግን ልክ እንደ መድኃኒት ከመድኃኒትም ጋር ተያይዞ ሪኮመንድ መደረግ እንዳለበት ከዚህ ተነስቶ ኮንክሉድ ተደርጓል። በአጠቃላይ ምን ለማለት ነው? የአካል እንቅስቃሴ መስራት አንዳንድ በሽታዎችን ወይም ችግሮችን ስፔሻሊ ደግሞ ከአይምሮ ጋር ተያይዞ የሚመጡ የአይምሮ ችግሮችን ስፔሻሊ የመርሳት ችግር፣ ዲፕሬሽን፣ አንዛይቲ ምናምን እነዚህ አይነት ችግሮችን ለመከላከል በጣም ይጠቅማል ኦር ይከላከላል። ከዚህም በተጨማሪ አንዳንድ የአይምሮ ችግሮችን ደግሞ ልክ እንደ ትሪትመንት ሆኖ ራሱ ይጠቅማል ማለት ነው። ከዚህ በመነሳት የምንረዳው የአካል እንቅስቃሴ መስራት ለአይምሮአችን how much ምን ያክል ጠቃሚ እንደሆነ ከዚህ እንረዳለን። በመጨረሻም ከዚህ የአካል እንቅስቃሴ ከመስራት ጋር ተያይዞ ለአንዳንድ ችግሮችን ፕሪቬንሽን ወይም ለመከላከል ይጠቅማል፣ እንደ ትሪትመንት ወይም እንደ ሕክምና ይጠቅማል ካልን ስፔሻሊ ደግሞ አድኦን ወይም ከሕክምና ወይም ከመድኃኒት ጋር እንደ ተጨማሪ ቢታዘዝ በጣም ጠቃሚ እንደሆነ አየን ማለት ነው። ፋይናሊ አሁን ላይ ደግሞ የምናየው ለልጆች ስፔሲፊካሊ ምን አይነት ጥቅም አለው የሚለውን ኮንሰፕት እናያለን። በባለፈው ቪዲዮም ለተወሰነ ወራት ወይም ለተወሰነ ሳምንታት ስፖርት ሲሰሩ ልጆች ላይ የመጣውን ውጤት አይተናል። ዛሬም ትንሽ የምናየው ለልጆች ስፔሻሊ ደግሞ ለትምህርታቸው ወይም ትምህርት ላይ ጎበዝ እንደሆኑ የአካል እንቅስቃሴ ይጠቅማል አይጠቅምም የሚለው ኦፍ ኮርስ በባለፈው ቪዲዮ በጥናት ላይ የተመሰረተ የተወሰኑ አይዲያዎችን አንስተን ነበር። ዛሬም ትንሽ እንደ ኮንክሉዥን ነገር ወይም ትንሽ እንደ አዶን ነገር እሱ ላይ የምናየው ለልጆችም የአካል እንቅስቃሴ መስራት ጥቅሙ ወይም ውጤቱ የታየው ሞር በቪዥዋል ስቲሙሊ ላይ ፋስተር እንደሆኑ ወይም ደግሞ በአይን ኖቲስ የሚደረጉት ነገሮች ላይ ነገሮችን ኤርሊ ዲቴክት ማድረግ ዘን ኤርሊ ኖቲስ ማድረግ ዘን ኢንተርናላይዝ ከማድረግ ጋር ተያይዞ የተሻለ ፋስተር ናቸው ወይም ፈጣን ናቸው ልጆቹ ስፔሻሊ ከቪዥዋል ስቲሙላይ ወይም ደግሞ ከማየት ጋር ተያይዞ ያሉ ነገሮችን ኤርሊ ዲቴክት ማድረግ ይችላሉ። ለምሳሌ ሁለት ልጆች ሆኖ የሆነ ነገር እያዩ አንዱ ቶሎ ያንን ነገር ኤርሊ በጥልቀት ተረድቶ ኖቲስ አድርጎ ዋው ብሎ ይረዳል። አንዱ ደግሞ ምንም ፊት ለፊቱ ቁጭ ብሎ ቶሎ ላይረዳ አይነት ይችላል። የአካል እንቅስቃሴ የሚሰሩ ልጆች ወይም ፊዚካሊ ፊት የሆኑ ልጆች በቪዥዋል ስቲሙላይ ፋስተር እንደሆኑ ወይም ደግሞ በአይን ኖቲስ የሚደረጉ ነገሮች ላይ ኤርሊ ዲቴክት በማድረግ ወይም ቀድሞ ኖቲስ ወይም ቀድሞ በመረዳት በጣም ፈጣን እንደሆኑ ጥናት ያሳያል ማለት ነው። ከዚህም በተጨማሪ ፊዚካሊ ፊት የሆኑ ልጆች ወይም የአካል እንቅስቃሴ የሚሰሩ ልጆች አቴንሽናቸው ወይም ትኩረት የመስጠት አቅማቸውም ከሌሎቹ በተሻለ በጣም አሪፍ እንደሆነ ጥናት ያሳያል። ከዚህም በመነሳት ባይዞ ልጆች ስለራሳቸው ትክክለኛ ወይም መልካም አስተሳሰብ እንዲኖራቸው ይጠቅማቸዋል። በዚህም ጥናት ላይ ዶክተር አንቶኔት ያንሴ ይባላል ይሄንን ሐሳብ ደግሞ ኮንክሉድ ያደረገው ምንድነው የሚለው ልጆች ስለራሳቸው ጥሩ አመለካከት ካላቸው አቴንሽናቸው በጣም ጥሩ ከሆነ ወይም ትኩረት የመስጠት አቅማቸው በጣም ጥሩ ከሆነ ከዚህም በተጨማሪ ነገሮችን ኤርሊ ዲቴክት ማድረግ ከቻሉ ወይም ደግሞ ቶሎ ማየት፣ ቶሎ መገንዘብ፣ ቶሎ መረዳት ከቻሉ ዋይ ኖት ትምህርት ላይ ለምን ጎበዝ አይሆኑም? ኦፍ ኮርስ የአካዳሚ ፐርፎርማንስን አፌክት የሚያደርጉ ብዙ ነገሮች ቢኖሩ ግን ትኩረታቸው በጣም አሪፍ ከሆነ ለራሳቸው ያላቸው አመለካከት ኮንፊደንሳቸው ምናምን በጣም ናይስ ከሆነ ከዚህም በተጨማሪ ነገሮችን ኤርሊ ቀድሞ ተረድቶ ተገንዝቦ ምናምን እንደዚህ አይነት ፈጣን ከሆኑ ለትምህርታቸው ዴፊኒትሊ በጣም ይጠቅማቸዋል። የአካል እንቅስቃሴ መስራት ለልጆች ደግሞ በዚህ ወይም በዚህ መንገድ ይጠቅማቸዋል ማለት ነው። አያችሁ ኦቨርኦል በዚህ ቪዲዮ እያየን ያለ ነው የአካል እንቅስቃሴ መስራት ምን ያክል ጠቃሚ እንደሆነ ነው እያየን ያለ ነው ማለት ነው። አይ ቲንክ ይሄን ቪዲዮ የሚታዩ ሰዎች ከዚህ በኋላ የአካል እንቅስቃሴ ለመስራት አሁኑኑ እቅድ እንደምታወጡ ወይም ፕላን እንደምታወጡ ተስፋ አደርጋለሁ። ወላጆች ከሆናችሁ ደግሞ ለልጆቻችሁም እንደዚሁ እንደምታደርጉ ተስፋ አደርጋለሁ። ቢኮዝ ይሄ ቪዲዮ ጥቅሙ የሆነ ሀሳብ ወይም ይሄን አንደርስታንዲንግ አግኝታችሁ አይምሯችሁን በተር ወይም በጣም አሪፍ በሆነ ወይ ለመጠቀም እንዲረዳችሁ ስለሆነ ማለት ነው። በአጠቃላይ በዚህ ቪዲዮ ያየነው ይሄንን ኮንሰፕት ነው። የአካል እንቅስቃሴ መስራት ለምን ያክል ጊዜ መስራት ነው የሚጠቅመው? ምን አይነት ኤክሰርሳይዝ መስራት ነው የሚጠቅመው? ከዚህ በተጨማሪ ደግሞ በሽታን ለመከላከል ይጠቅማል ወይ? ኦር በሽታው ከተከሰተ በኋላ ስፔሻሊ ከአይምሮ ጋር ተያይዞ ያሉ በሽታዎች ከተከሰቱ በኋላ እነሱን ትሪት ለማድረግ ወይም እንደ ሕክምና ይጠቅማል ወይ የሚለውን አየን። በጣም እነዚህ ውስጥም ሲግኒፊካንትሊ እንደሚጠቅም አየን። ከዚህም ባለፈ ፋይናሊ ደግሞ ያየነው ለልጆች ቤት ይጠቅማል ወይም እንዴት ነው የሚጠቅመው? ቪዥዋል ስቲሙላይ ላይ ፋስተር እንዲሆን ወይም ነገሮችን ቶሎ ዲቴክት ማድረግ እንዲችሉ ይጠቅማቸዋል። ከዚህም ባለፈ ትኩረት
አሪፍ ትኩረት ወይም አሪፍ አቴንሽን እንዲኖራቸው ይጠቅማል። ለራሳቸው ያላቸው አመለካከት ናይስ እንዲሆን ይጠቅማል። እነዚህን አየን ማለት ነው። በቀጣይ የምናየው ስፔሲፊካሊ የአካል እንቅስቃሴ መስራት ለአይምሯችን እንዴት ይጠቅማል ማለታችን ኮምፕሊኬት አላደርገውም፣ ግን በጤና ወይም በፊዚዮሎጂካሊ እንዴት ይጠቅማል፣ ወደ አይምሯችን ምን ስላደረገ ነው ወይም ለአይምሯችን ምን ስለጨመረ ነው የሰው አይምሮ ፋስት የሚሆነው ወይም አሪፍ የሆነው እንዴት ነው የሚጠቅመው የሚለውን ደግሞ በጣም ጠቃሚ የሆኑ ትምህርቶችን በቀጣይ ቪዲዮ የምናይ ይሆናል። ለዛሬ በዚሁ ይብቃን። ቻናሌን ኩልፋር ሰብስክራይብ ያላደረጋችሁ አገኝ ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ። ቴንክ ዩ